አይናፋርነህ በሰዎች ፊት ንግግር ማድረግ ትፈራለህ? እንግዲያውስ መፍትሄው የዴሞስቲኒስን መንገድ መከተል ብቻ ነው። ከ2400 ዓመታት በፊት በግሪክ ውስጥ የተወለደው ዴሞስቲኒስ ገና በ7 ዓመቱ ነበር አባቱን በሞት የተነጠቀው። ሞግዚቶቹ የአባቱን ሀብት ወርሰው እሱን አገለሉት። በዚህም ምክንያት እጅግ በጣም ፈሪና አይናፋር ሆነ። ካደገ በኋላ የአባቱን ሀብት ለማስመለስ በየሸንጎ እየሄደ መከራከር ጀመረ። ነገር ግን አልተሳካለትም። ንግግር ስለማያውቅ ሰዎች አሾፉበት። ነገር ግን ተስፋ ቆርጦ አልተቀመጠም። ጓዙን ጠቅልሎ ወደ ዋሻ ገባ። ሐሳቡን እንዳይቀይር ስለፈራ ሆም ብሎ መልኩን አበላሸው። ግማሽ ጸጉሩን ተላጨው። በኋላ የተለያዩ የንግግር ልምምዶችን በማድረግ ራሱን አሻሻለ። በመጨረሻም ዴሞስቲኒስ በመላው ግሪክ አቻ ያልተገኘለት የንግግር አዋቂ ሆነ። በአንድ ወቅት ይህን ስኬቱን ያየ አንድ ተማሪ ለዚህ ስኬት ያበቁ 3 ሚስጥሮች ምንድናቸው ብሎ ጠየቀው። ዴሞስቲኒስም የስኬቴ 3 ሚስጥሮች ተግባርና ተግባር ናቸው ብሎ ነበር የመለሰው። ስለዚህ አንተም የንግግር ችሎታህን ማዳበር የምትፈልግ ከሆነ ያለህ ብቸኛ አማራጭ ይህ ነው። ፕራክቲስ ኤንድ አክሽን፣ ልምምድና ተግባር።